ግን የኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው። መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል፣ የቤተሰብ የዛር መንፈስ ሊሆን ይችላል፣ በኃጢአታችን ምክንያት የመጣ ሊሆን ይችላል። መንፈስ የሌለበት ሰው የለም። ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል። ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ? መንፈስ የያዘው ሰው በሰንሰለት የሚታሰር ኡኡ ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው ሰው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እስኪ ዝም ብለህ ትምህርታችን አዳምጥ። እየተቃወምከንም ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ፣ የራስህን ላይፍ ይወስቲ። የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልሱላችንም። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋው ደግሞ የሚቀበል ሰው እየበዛልን ነው። ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጣል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ነው ያሉት። እግዚአብሔር ይመስገን። ከሱሰኝነት ከአዶፕሽን ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው። እግዚአብሔር ይመስገን። እኛ አድፍጠን ስራችን እየሰራን ነው። ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀን ድንገት ሹልክ ብለን ወተን የሆነ ነገር ስናደርግ ወዲያውኑ ስራው ይታያል ውጤቱ። ውስጡን ግን መስራት ነው ያለበት። እኛ እናንተ ዝም ብላችሁ ሚዲያ ላይ አውሩ። እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው። ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገር፣ ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው። እኔ እንደዚህ አይነት ተናጋሪ አልነበርኩም። ሳገለግል ድሮ ጓደኞቼ ያውቁኛል፣ አብሮኝ የሚያገለግሉ ገብቼ መውጣት ነው። ሰንበት ትምህርት ቤት እንደው ሊቀመንበር መሆኛ አላውቅም፣ እንደው ስራ አመራር መሆኛ አላውቅም። ሰንበት ትምህርት ቤት እገባለሁ፣ አገልግዬ ወረብም ወርቤ ስነ ጽሁፍ አንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው። ብዙም ያን ያክል እዛ ፊት ለፊትም